በመላ ዓለም እጅግ በጣም መነጋገሪያ የሆነው ከ7 ሚሊዮን በላይ አሜሪካን ወጥተው በቃን ትራምፕ ስልጣንን ልቀቅ ጦርነት አንፈልግም ንጉስ አንፈልግም አምባገነን አንፈልግም ፖሊሲዎቹ ሁሉ አውዳሚ ናቸው አጥፊ ናቸው ጦርነት ከፈለክ ልጅን ወደ ጦር ሜዳ ላከው የኛ ልጆች ባንተ ፈንታ አይሞቱልም የሚል ምድር አንቀጥቅጥ ሰላማዊ ሰልፍ አድርጓል ለዚህም ኢራን ከልብ በታላቅ ምስጋና ይገባታል ምክንያቱም የዚህ ሁሉ ውጤት ኢራን ነች 7 ሚሊዮን ህዝብ አሜሪካ ውስጥ ለሊቢያ ለምን አልወጣም ሊቢያ ፈርሳለች ከዚህ በፊት ጦርነት በቃን ለምን አላሉም የዛን ጊዜ ሶሪያ ፈርሳለች ለምን ጦርነት በቃን አላሉም የመን ፈርሳለች ለምን በቃን አላሉም አፍጋኒስታን 20 ዓመት ስትቀጠቀጥ ለምን ጦርነት በቃን አላሉም ለምን ኢራን ላይ ኢራኖቹ ቀልድ ስለማያውቅ ነው ኢራኖቹ አካሄዱን አይተው ስንቁን ይቆሙታል አካሄዳቸው በጣም አደገኛ እንደሆነ መላው ዓለም አውቆታል ማወቅ አለበት ይሄ የኢራኖች ጥንካሬ ውጤት ነው 7 ሚሊዮን አሜሪካዊ ፈርተው ነው ደንግጠው ነው ኔቶ ለምን ሊቢያ አልገባም አላለም እሱ ንገረኝ ለዚህ ሞት ስጠኝ ኔቶ ሊቢያ ስትፈርስ የኔቶ ኃይል በጀት ሊቢያ ብትንትና እስኪወጣ ድረስ አፍርሰዋል ለምን ኢራን ላይ እምቢ አለ ኔቶ የአውሮፓ ኃይል የአውሮፓ ጡንቻ ኢራን ላይ ሲሆን ለምን ፈራ ለምን ተንቀጠቀጠ የመን ላይ እንደዚህ አልነበረም ሶሪያ ላይ እንደዚህ አልነበረም አፍጋኒስታን ላይ እንደዚህ አልነበረም ኢራቅ ላይ እንደዚህ አልነበረም ለምንድነው ዓለም ሁሉ ፈርቶ ወደ ኋላ የወጣው አልፎ ተርፎ ሰላማዊ ሰልፍ በቃን ጦርነት እስከማለት የደረሰው ዓለም በምን ምክንያት ነው ይሄን ነው መጠየቅ ያለበት ፍትሃዊ ስለሆነ አውሮፓውያኖች በኢራን ጦርነት አንገባም ያሉት እነሱ ፍትሃዊ ስለሆኑ በዲሞክራሲ ስለሚያምኑ የሌላውን ህዝብ መብት ስለሚያከብሩ ይመስላል አይደለም ጡንቻ ነው ማንቁርቱን ይዘ ጠላት ሲመጣ ማንቁርቱን ይዘ ወደ መቀመቅ ግባ በቃ ሞት አይቆርብ አይደል ስትሞት የጠላትን ጉሮሮ ይዘ ወደ መቀመቅ ግባ ይፈራል አምናረገኝ እቺ ምርጥ ስትራቴጂ እቺ የጦርነት ስትራቴጂ ጠላትን ማንቁርቱን ይዘው ገደል እንደምትገባ ካወቀ ያርፋል ነው ማለት ያለው ይተዋል ይረጋጋል ይሄን የማይሰራም ቢሆን ቆረቆንዳም ቢሆን አይምሮን ይጠቀማል 7 ሚሊዮን አሜሪካ ይወጣው ለኢራን አይደል ለገንዛ ነፍሱ ነው ለገንዛ ነፍሱ ነው 100 ዓመት 200 ዓመት ያቋርጡ የጠገቡ የአሜሪካ ፖለቲከኞች በዓለም ላይ ጦርነት ሲያስነሱ ስንት አገር ነው የወደመው በዚህ ጥቂት ዓመታት 40 50 60 ዓመት ስንት አገር ነው የወደመው ቪየትናም ገብቶ የሰው አገር ፕሬዝዳንት አንቆም ያመጣ ጥጋበኛ ለምን ለቪየትናም የሁሉ አሜሪካ ወጥቶ አልጮህም 7 ሚሊዮን እስቲ ሞት ስስጠኝ እንዴት የሰው አገር መሪ አንጠልጥለት አመጣለ ያለ አለው የለም እና የአሜሪካ ህዝብ ለራሱ ፈርቶ ነው ሰላማዊ ሰልፍ ይወጣ ኢራኖቹ ከዚህ በላይ ማንቁርታችንን ያንቁናል እያንዳንዱ አሜሪካዊ ዶላር እየከፈለ እኮ ነው ዶላር ተጨማሪ ዶላር ለነዳጅ ለምግብ ለሸቀጣ ሸቀጥ ለመግባት ለመውጣት ለመኖር እኔ ያደረጉ ማን ኢራኖች ናቸው ወደ ተወጣለ ሰላማዊ ሰልፍ ወደ ትመጣለ ወደሽን ቀዋት ንጉስ ትመርቅ ያለ ወደ ተወጣለ እንዴ በግድ ተወጣለ ሲርብ ተወጣለ ለምንድነው በራሺያ ጦርነት ገብታ አሜሪካ 400 ቢሊዮን ዶላር ስታፈስ ለምን አሜሪካኖቹ ወጥተው አረበቃ ብለው ሰላማዊ ሰልፍ አልወጡም እስቲ መልስ የሚሰጠኝ ለዚህ ይፈልጉታል ራሺያ እንድትዳከም ዜጎቹ መንግስትን በአንድ ልብ ነው የሚፈልጉት ቻይና እንድትዳከም ዜጎቹ መንግስትን በአንድ ልብ ነው የሚፈልጉት አውሮፓውያን መንግስቶቻቸው አንድ ናቸው ሉንገር አንድ ናቸው ነገር ግን አሁን የኢራን ጉዳይ አጥፍቶ ጣፊ ጉዳይ ሆኗል አድገኛ ቆስ ወደ ምድር እየመጣ እንደሆነ ያውቁታል ትራምፕን ከመውደድ ከመጥላት ብቻ አይደለም ከገንዛ ጥቅም አንፃር ነው ዜጎችም ይሁሉ ርብርብ የሚያደርጉት ኢራኖቹ ቀልድ አያውቁም የነጌታ ታይዘው ወደ መቀመቅ ሊሄዱ ነው ቀጠና ወደ ሲኦልነት እየሄደ ነው ከጠፋህ ሌላውንም ይዘቱ ጠፋለ ከዘይት አባቱ ገባል ስለዚህ ይሄ የተቃውሞ ሰልፍ የሚያሳየው ምንድነው የኢራኖችን አይበገርነት በርግጥ ትራምፕና ብዙዎች ሰምታችሁት ሊሆን ይችላል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ሁሉ 15000 ታርጌት ዙር ሳይሆን ታርጌቶችን ኢራን ላይ እሳት ካዘነቡ በኋላ እሳት ነው የዘነበው ኢራን ላይ በእውነቱ ውጊያ አይደለም ምንድነው ያለ ኢራን ያላት የጦር አቅም የሚሳኤል አቅም በዚህ ልክ መሆኑን በዚህ ቁጥር መሆኑን አላቅምን ያለ ትራምፕ ወጥቶ
አላቅም ለዚህ ቁጥር በዚህ ሞታን እንዳለ አላቅም ነው ያለው ትራምፕ ደንግጦ። ስለዚህ ኢራኖቹ ገና አልተጀመሩም መሳሪያቸው። የተሰጠኝ የደህንነት መረጃ ልክ አልነበረም ነው ያለው ትራምፕ።